አላህ ያከበረውን የረመዳንን ወር በዒባዳ ያከበረ ነገ ይከብራል አላህ ዘንድ። አላህ ያከበረውን የረመዳንን ወር ቸላ ያለ የናቀ ሐቁን ያልጠበቀ ነገ አላህ ዘንድ ይናቃል። ረመዳንን ያከበረ በዒባዳ በጣዓ አላህን በመታዘዝ ሐቁን በመጠበቅ ረመዳንን ያከበረ ሰው ነገ አላህ ዘንድ ይከብራል። ሽልማቱ ጀነት ይሆናል። አላህ ያከበረውን ውስጡ ላይ ብዙ ኸይሮችን ያሰፈረበትን ረመዳን ቸላ ያለ በሚገባ ሐቁን ያልጠበቀ በዒባዳ ያላከበረው ነገ አይከብርም፣ ይናቃል። አላህ ተባረከ ወተዓላ በኢማን ስም ጠርቶ ጾምን ጹሙ ብሎ አዞናል። ያ አዩሃ አለዚነ አመኑ ኩቲበ ዐለይኩሙ ሲያሙ ከማ ኩቲበ ዐለ አለዚነ ሚን ቀብሊኩም ለዐለኩም ተተቁን። ጥሪው በኢማን ስም ነው የተደረገው። እናንተ አማኞች ሆይ ጾም እናንተ ላይ ግዴታ ተደርጓል፣ ጹሙ የአላህን ፍራቻ ታገኙ ዘንድ ብሏል። ጾም ትልቅ ዓላማ አለው። ከጾም ዓላማ አንዱ የአላህን ፍራቻ መማር ነው። አድርጉ ያለንን ማድረግን፣ ተው ያለንን መተውን ምንማርበት ነው። ካመነበት ከፈለግነው አላህ የከለከለንን መከልከል፣ ያዘዘንን መታዘዝ ቀላል እንደሆነም ማሳያ ነው ረመዳን። አላህ ተባረከ ወተዓላ ይሄን ህግ ጥሪ ሰምተው አክብረው በታዘዙት መሰረት ለጾሙ ሰዎችም ያዘጋጀው ሽልማት አለ። ኩሉ ዐመል ኢብኒ አደመ ለሁ ኢለ ሶም ፈኢነሁ ሊ ወአና አጅዚ ቢሂ ብሏል አላህ ተባረከ ወተዓላ። የሰው ልጅ የሰራው ስራ ሁሉ ተባዝቶ ዋጋው ይከፈለዋል፣ መጠኑ ይታወቃል። አንዱ መልካም ስራ በ10 ይባዛለታል፣ እስከ 700 እጥፍም ሊሄድ ይችላል። ጾም ሲቀር ጾም የኔ ነው የጾምን ምንዳ የማውቀው እኔ ነኝ ብሏል አላህ ተባረከ ወተዓላ። ጾመኛ ለአላህ ብሎ ምግብ መጠጥን በመተው ምክንያት የሆዱን ባዶ መሆን ተከትሎ የአፉ ሽታ መቀየሩ ለሰዎች ሊከረፋ የሚችል ሊሸት የሚችል የአፍ ሽታ አላህ ዘንድ ከሚስክ ሽቶ የበለጠ ቦታ አለው። ምክንያቱም አተሩን ሚን አታሪ ጣዓም አላህን የመታዘዝ ውጤት ስለሆነ ሰዎች የጾመኛን የአፍ ሽታ ቢጠሉትም አላህ ዘንድ ግን ትልቅ ቦታ አለው፣ ተወዳጅ ነው ተብሏል። የትዕግስት ውጤት ነው። ነፍስያው ምግብ የጠየቀችው መጠጥ የጠየቀችው አላህ ከልክሏል፣ በዚህ ወር በቀኑ ክፍለ ጊዜ አይበላም ብሎ ታግሶ ከምግብ መራቁ ለአላህ ብሎ የመታገስ የታዛዥነት ምልክት ነው። ታጋሽ ደግሞ ምንዳውን የሚያገኘው ያለ ቁጥር ስፍር ነው። ኢነማ ይወፋ ሷቢሩነ አጅረሁም ቢገይሪ ሒሳብ ተብሎ የታዘዙትን ማድረግ ላይ የተከለከሉትን ከማድረግ መታቀብ ላይ የአላህን ውሳኔ ወዶ መቀበል ላይ የሚታገሱ የሚጸኑ ምንዳቸውን የሚያገኙት ያለ ቁጥር ስፍር ነው ተብሏል። በዚህ ልክ ትልቅ ቦታ ያለው ጾምን በእውቀት ልንጾመው ይገባል። ግንዛቤ ሊኖረን ይገባል። በተደጋጋሚ የምንጾመው ጾም አላህ ዘንድ ተባረከ ወተዓላ ከፍ ያለ ደረጃን ያሰጠን ዘንድ አሕካሞቹን ማወቅ አለብን፣ ህግጋቶቹን ማወቅ አለብን። እያንዳንዱ ሙስሊም ሊያውቃቸው የሚገቡ የጾም አሕካሞች አሉ፣ ብይኖች አሉ። እንዲሁ ከምግብ መታቀብ ብቻ ሳይሆን ጾምን የሚያበላሹ ነገሮች ምንድን ናቸው? ጾመኛ ምን ማድረግ ይጠበቅበታል? ከምን መራቅ ይጠበቅበታል? ወዘተ የሚሉ በተለይ በየዘመኑ የሚከሰቱ አዳዲስ ነገሮችም አሉ ከጾም ጋር ከጾም መፍረስ ጋር ግንኙነት ያላቸው። እነዚህን ማወቅ ይኖርብናል፣ መማር ይኖርብናል፣ ማንበብ መጠየቅ ይኖርብናል። ስንትና ስንት ጾመኛ አለ ለስሙ ጾም ያለሁ የሚል አላህ ዘንድ ግን ጾመኛ ተብሎ ማይመዘገብ ተብሏል። ከጾሙ የሚያተርፈው ረሃብና ድካም ብቻ ይሆናል ተብሏል። ጾም ትልቅ መድረሳ ነው፣ ትምህርት ቤትም ራስን የሚያንጹበት፣ ራስን የሚፈትሹበት፣ መልካምን ነገር የሚለማመዱበት አላህ ተባረከ ወተዓላ ለሰው ልጆች ያዘጋጀው ትምህርት ቤት ነው። ህይወታችን ላይ የሚያስፈልጉን ብዙ ነገሮች አሉ። እነዚህ ህይወታችን ላይ የሚያስፈልጉን ቁም ነገሮችን፣ ጠቃሚ ነገሮችን የምናገኘው አንድም ከጾም መድረሳ ነው፣ ከጾም ትምህርት ቤትም የትዕግስት ትምህርትን፣ የአማናን ታማኝ የመሆንን አደራ የመጠበቅን ትምህርትን አንድ የምናገኘው ከጾም። አላህ ያየኛል፣ አላህ ይሰማኛል፣ አላህ ይከታተለኛል፣ ካጠፋው ይቀጣኛል፣ ጥሩ ከሰራሁ ይሸልመኛል የሚል ስሜት ከውስጣችን መጥፋት የለበትም። በገሃድም በሚስጥር አላህን እንድንፈራ ታዘና። አላህን የመፍራት አንዱ መገለጫ የተከለከሉትን መከልከል ነው። በጾም ምድር ምግብ መብላት፣ መጠጣት፣ ጾም የሚያፈርሱ ነገሮችን ማድረግ ክልክል ነው። አላህ ያየኛል ብሎ ስለሚያምን ነው ሙስሊም ቀኑን ሙሉ
ጾምን ከሚያበላሹ ነገሮች ታቅቦ መዋል የሚችለው። ይሄ ደግሞ ጾም ላይ ብቻ ሳይሆን ሁሌም ከኛ ጋር አብሮ ሊቆይ የሚገባው ባህሪ ነው። ታማኝነት፣ አደራን መጠበቅ። ጾም አደራ ነው። ሶላት አደራ ነው። ሐጅ አደራ ነው። የሴት ልጅ ሒጃብ አደራ ነው። ራስን ከሐራም መጠበቅ፣ ሰውነትን መጠበቅ አደራ ነው። ስለነዚህ ሁሉ አማናዎች፣ አደራዎች ነገ አላህ ፊቱ አቆሞ ይጠይቀናል። የረመዳንን ጾም እንድትጾሙ ታዛችሁ ነበር፣ በአግባቡ ጾማችኋል ወይ የሚል ጥያቄ ይመጣል። ላዩን ጾመኛ የሚመስሉ ተደብቀው የሚበሉ ሰዎች ሊኖሩ ይችላሉ። አማናን አጉድለዋል ማለት ነው። ታዲያ ረመዳን ላይ ብቻ ሳይሆን አማናን መጠበቅ ያለብን ሁሌም ምን ጊዜ የሰው ልጅ የተሰጠውን አደራ በአግባቡ መወጣት አለበት። አላህ ተባረከ ወተዓላ ከኛ የሚፈልገው ሁሌም ሁሉም ቦታ ላይ እሱን እንድንፈራ ነው። ይሄን ልምድ እንድናካብት ነው። በዚህ የተካነን እንድንሆን መስጂድ ስንሆን ብቻ ሳይሆን ፊት ለፊታችን ሰው ሲኖር ብቻ ሳይሆን ማንኛውም ቦታ ላይ ድቅድቅ ጨለማ ውስጥም ብንሆን አላህ ከኔ ጋር ነው፣ ጌታዬ ያየኛል፣ ይሰማኛል፣ እሱን ማስቆጣት የለብኝም እንድንል ይፈለጋልና ረመዳን ይሄን ያስተምረናል። ውስጣችን ላይ የኸይር ፍላጎት እንዲኖር፣ ውስጣችን ላይ የመጥፎ ነገር ጥላቻ እንዲኖር፣ መጥፎ ነገር እንድንጠላ እንድንጸየፍ ያደርገናል። ልባችን አደብ እንዲገዛ፣ ረጋ እንዲል፣ ሰከን እንዲል ያደርጋል። ለመልካም ነገር እንድንነሳሳ፣ እርስ በርስ እንድንተዛዘን ረመዳን ያደርገናል። ለዚህ ነው ረመዳን ላይ ኸይር ስራ የሚሰሩ ሰዎች የሚበዙት። የሚያበሉ፣ የሚያስፈጥሩ፣ የሚረዱ፣ ዘካ ሰደቃ የሚሰጡ ሰዎች ይበዛል። ይህ ዓመቱን ሙሉ እድሜ ልካችን እንዲቀጥል ይፈለጋል። ረመዳን ላይ መጠኑ ሊጨምር ይችላል። ነገር ግን ከረመዳን ውጭ የ11ዱን ወር እጃችን ሰብስበን ንፍግ ሆነን ስስታም ሆነን የተራበን ሳናበላ መቆየት የለብንም። ሁሌም ማብላት፣ ሁሌም ማጠጣት እንዳቅማችን፣ ሁሌም ኸይር ስራ መስራት ከኛ ይጠበቃልና ረመዳን ይበልጥ ይሄን ያስተምረናል። ቀላል መሆኑን በተግባር እናያለን። ረመዳን ላይ ከረመዳን የወሰድነው ትምህርት ስልጠና 11ዱን ወር ሙሉ እድሜ ልካችን እንዲቀጥል ይፈለጋል። ትምህርት ቤት እስካለን ብቻ አይደለም አዋቂ መሆንና መምሰል ያለብን። ከትምህርት ቤት የወሰድነውን ቀሪ ህይወታችን ላይም መተግበር ይጠበቅብናል። ወከዛሊክ ረመዳን ጾም ከነፍስ ጋር መታገልን፣ ከነፍስ ጋር ጂሃድ ማድረግን ያስተምረናል። ስሜትን መቆጣጠርን፣ ነፍስያን አደብ ማስያዝን ያስተምረናል። ትልቁ ጂሃድ የነፍስ ጂሃድ ነው ተብሏል። ሰው ነፍሱን ካላሸነፈ ጦር ሜዳ ለጂሃድ ቢወጣም ይሸነፋል። የሰው ልጅ ነፍሱን ሲያሸንፍ ነው በሶላት ሰዓት ሁሉን ነገር ትቶ ሄዶ መስገድ የሚችለው። ምግብ ያማረው መብላት ማይቻልበት ሰዓት ላይ ከመብላት የሚታቀበው ነፍስያውን ሲያሸንፍ ነው። ማይፈቀድለትን ሐራም እይታ ከማየት የሚታቀበው ነፍሱን ሲያሸንፍ ነው። ነፍስን ማሸነፍ ከባድ ነው። ጠላትን ማሸነፍ ይቻላል። ብዙ ነገሮች ላይ ድል መቀዳጀት ይቻላል። ነፍስ ላይ ግን ድል ማድረግ የትልቅነት ምልክት ነው። ነፍሱን ያሸነፈ ጀሀነምን በሰላም መሻገር ይችላል። ነፍሱን ያላሸነፈ ነው የጀሀነም ድልድይ ላይ መሻገር አቅቶት የሚወድቀው። ወአማ መን ኻፈ መቃመ ረቢሂ ወነሀ ነፍሰ ዐኒል ሀዋ ፈኢነል ጀነተ ሂየል ማእዋ የተባለው ለዚህ በጌታው ፊት መቆምን የፈራ የሰጋ፣ በዚህም ምክንያት ነፍሱን ፍላጎቷን የከለከላት አስሮ የያዛት የእሱ መኖሪያ ጀነት ናት ብሏል አላህ ተባረከ ወተዓላ። ስሜትን ማሸነፍ፣ ነፍስያን ማሸነፍ ውጤቱ ጀነት፣ በነፍስያ መሸነፍ ደግሞ ውጤቱ ጀሀነም መግባት። ጾም ራስን ማሸነፍ፣ ራስን መቆጣጠር፣ መጥፎን ነገር ለአላህ ብሎ መተው፣ ጥሩን ነገር ለአላህ ብሎ ማድረግ ስላለበት ነው አላህ ተባረከ ወተዓላ ጾምን ከሌሎች ዒባዳዎች ሁሉ ለይቶ ጾም የኔ ነው ያለው። ሁሉም ዒባዳዎች እኮ የአላህ ናቸው። ታዲያ ለምን ጾም የኔ ነው ብሎ አላህ ወደሱ አስጠጋው? ለክብር ነው። በይቱላህ ይባላል፣ መስጂድ የአላህ ቤት ነው ይባላል። ምድር በሙሉ የአላህ ቤት ከመሆኑ ጋር፣ ምድር በሙሉ የአላህ ፍጡር ከመሆኑ ጋር መስጂድ የአላህ ቤት ነው ይባላል። ካዕባ የአላህ ቤት ነው ይባላል። ለምንድን ነው እነዚህ ነጥሎ ወደሱ ያስጠጋው? ክብራቸውን ለመግለጽ ነው። የጾምን ዒባዳም ከሌሎች ዒባዳዎች አላህ ለይቶ ወደሱ ያስጠጋው አስሰውሙ ሊ፣ ጾም የኔ ነው የኔ ብቻ ነው አላህ ያለው ለምንድን ነው? የጾምን ደረጃ ለመግለጽና በትክክልም ከሌሎች ዒባዳዎች ለየት ባለ መልኩ ጾም ብዙ ነገሮችን ስለሚያስተው ነው። ለዚህም ነው ሐዲሱ ላይ አላህ ምን ብሏል? ሐዲስ አልቁድሲ ላይ የደሩ ጠዓመሁ ወሸራበሁ ወሸህወተሁ ሚን አጅሊ ብሏል። ጾመኛን ለኔ ብሎ ምግብን ይተዋል፣ መጠጥን ይተዋል፣ ጾታዊ ፍላጎቱን ይተዋል። ስለዚህ ይሄን ሁሉ ለኔ ብሎ በመተው የሱን ምንዳ መመነዳው መጠኑንም የማውቀው እኔ ብቻ ነኝ ብሏል አላህ ተባረከ ወተዓላ። ሌላ መልካም ሰሪዎች የመልካም ስራቸው ምንዳ